ያለ ችሎታው ያለምን እንትና መከታው እሱ ነው ዋናው የዚህ የውሳኔው ባለቤት። አዎ አንተ ዋናው ነገር ደህና ነኝ። ኧረ ምንም ችግር የለም። ያለበት ሁኔታ እስኪ አይደለም። ያው እስኪ እንግዲህ ኮሎኒ እየተንቀሳቀሰ ይመስለኛል። ከእሱ ጋር እሱ የተወሰነውን ነገር ይቀርፈዋል እንጂ ትንሽ ስጋት አለው። እነዚህኞች የነ ድርሳን ኃይልም ያው ከወሎ መውጣት የለበትም በሚል እየፈለገኝ ነው ብለውኛል። መንግስትም ደግሞ በዚያው ልክ አጋጣሚ እነሱም መጠቀም ፈልገዋል። መንግስትም በዚህ አጋጣሚ ለመያዝ ፍላጎት እንዳለው ነው እየሰሙ ያለውትና ትንሽ ነገሮችን መንተን በእርጋታ ማየት ታለፋሉ። ችግር ያው እንዴት ታደርጊያለሽ? እንዴት ከወያኔ ጋር እንዴት ተብሎ ይሰራል? ወያኔን ወደ ስልጣን ለመመለስ ከሆነ መጀመሪያ ለምን ትግሉንስ ማድረግ አስፈለገ? እሱን እኮ ነው ወይ ተከራክረው ማሸነፍ ነው። እኔ በግልጽ ነው ለስራ አስፈጻሚውም እንትን ያለ የሶስቱ እዝ ስራ አስፈጻሚ ባለበት የእዝ አመራር ባለበት ነው ክርክሩንም የተነሳው አጀንዳውም የቀረበው እዚያ ላይ ሁሉም ተረተው ነው። እንዴት ወያኔን ከህወሓት ጋር እንዴት ልንሰራ እንችላለን? ብልጽግናን ማሸነፍም ቢሆን ብልጽግናንም ካሸነፍን በኋላ የምንፈጥረው መንግስት ላይ እኮ ካሁኑ ማሰብ ያስፈልጋል። ወያኔ እንዴት መልሰን 4 ኪሎ እናስገባት ይባላል። ጥይት ለማግኘት ጥያቄያችንን አሳልፈን እስቲ እንደ ምናምን ነገር ብዬ እንትን ነው። ሁሉም በዚያው ላይ ነበር ሀሳብ ሲሰጥ የነበረውና ትንሽ ልጁ ዝም ብሎ ያው ልጅነትም ስላለበት ነው። ይሄ ፌስቡክ ምናምን ስም ይሰቅላል። ያለ ችሎታው ያለምን እንትና መከታው እሱ ነው ዋናው የዚህ የውሳኔው ባለቤት። ማለት ወደዚህ ውሳኔ ሊያደርስ የቻለበት ምክንያት ምንድን ነው ብሎ አስቀመጠ። ያው እንግዲህ ወያኔ የምትል ወያኔን ጠልተን ብልጽግና እንድንወድ ነው። የብልጽግና ሰርጎ ገብጋ አለህበት ማስረጃ አምጡ። ለዚህ ካላችሁ አንድ ማስረጃ አምጡ። እኔ እንደዚህ አይነት ታሪክ ውስጥ የለውበትም። አለን ካላችሁ ደግሞ ሀሜት አይደለም አምጡት ምናምን እና ያው በዚያ ነው እንትን ያለው። ዞሮ ትክክል አይደሉም። ዋጋም ያስከፍላቸዋል ብዬ አስባለሁ። ድርጅቱ 2-3 ሰው እንትን የሚለው አይደለም። እንዴት ስንት ዋጋ የከፈልኩበትን ድርጅት ጭራሽ ከአባልነት እነሱ ናቸው ያወጡኝ እና አባልነቴን ደግሞ እንዲህ ዝም ብሎ አለ እንዴ? እንደዚያ በጎን በኩል የሚመጡት እንትኖች ተደራድሮ ጨርሷል፣ ለመንግስቶቹ ሊሰጥ ነው ምናምን የሚሉ ነገሮች ነበሩ። እስካሁን ማን ይዞኝ ነው ማለት የኔ ጥያቄ ምንድነው? ከዛ በፊት አሁን ትናንትና አባረናቸዋል ከማለታቸው በፊት አስቀድሞ እናንተን ያነጋገሯችሁ የተካሄዱ ውይይቶች አሉ? ለምሳሌ እናንተን ለመጠየቅና ትክክል አረጋችኋል አላረጋችሁም የሚል ነገር የመስፍንን ባነሳልሽ አምና የነበረ ነው። ድርጅቱ ራሳቸው ናቸው ኃላፊነቱ ነው፣ ስራው ነው። ግን ደግሞ ላለቃው ማሳወቅ ነበረበት። ስራው ግን ስራውን የሰራ በሚል ነው ነፃ የተባለ ማለት ነው። አሁን ዛሬ የሚነሳበት መንገድ እኮ የለም። ከአመት ምናምን በኋላ ያው እንትን ነው። የኔንም በተመለከተ እኔ ከህወሓት ጋር አልሰራም በሚል በተመሳሳይ ለረጅም ጊዜ ውይይቶች ላይ አቅርብ ያለው ከትናንትና በፊትም ይሄ ውሳኔ ሊወስኑ ከአንድ ቀን በፊት እስከ 11 ሰዓት ድረስ ክርክር ነበረው። ክርክሩም ደግሞ ከህወሓት ጋር ሆነን የምናስመልሰው የአማራ ጥያቄ አለ ወይ ካለ እንሂድ። በእኔ እምነት ግን ከዚህ የረከሰ ቡድን ጋር ህገ መንግስቱን ያረቀቀ ፌዴራል ስርዓቱን ያረቀቀ የኢትዮጵያን በብሔር ፌዴራሊዝም ወጥሮ ችግር ውስጥ የከተተ ይህንን ቡድን
ዋጋለሁኝ እንጂ በታምር የእሱ አጋር አልሆንም። ጥይቱም ድሽቃውም ሁሉም ይቅርብኝ ነው የኔ እንትን። ከዚያ በኋላ እንግዲህ ለመምታት ሞከሩ፣ አመለጥኩ። እንግዲህ ከአባልነትም ከእንትንም ሰርዘናል ነው ምናምን ብሎ አወጡ አሉኝና ፍላጎቱ ማስወግድ ነበር። ይህንን አጀንዳ የሰጠቻቸውም ራሱ ህወሓት ናት። በቃ ማስተር ማይንድ ማን ነው ያወጣሉ እነሱ። እነማንም ብናጠፋ እንደፈለግን መሆን እንችላለን፣ እንሸጣለን፣ እንለውጣለን ብሎ ያስባሉ። ስለዚህ አስወግዱት ነው የተባሉ። እሱን አስወግዱት፣ ኮሎኔሉን አስገድዱት ነው የተባሉ። አማራ ፋኖ ህዝባዊ ድርጅት ከባዴን ጋር ተደራድሯል፣ ሄዷል፣ አልቋል ብለው ለማወጅ ፍላጎት ነበረ እና ያ እንቅስቃሴ ድርጅቱን ውጥሮ ሙሉ በሙሉ ይዞ ለመሄድ የተደረገ እንቅስቃሴ በብዙ ትግል ሲከሽ ማስረሻ የስትራቴጂ ለውጥ አድርጎ በይፋ ባህር ዳር ዛሬ መግለጫ እንደሚሰጥ እንኳን ለረጅም ጊዜ አብረውት ሲሰሩ ለነበሩት እዚህ አልነገራቸው። ደወልንለት ያሉት ህዝብ በአደባባይ የተነገረ ስለሆነ እኮ ደወልንለት ያሉት ሲደዋወሉ ያለበት ቦታ በጣም ሌላ አድርጎ ነው የነገራቸው። ቀጣዩ ስትራቴጂ እንደዛ የተምታታ እሱ የሆነች ጥግ ይዞ የሚቀጥል አድርጎ ነው የነገራቸው። ይሄ ነው በቃ ኦልሬዲ እሱ ኤክስፖዝ ነው በይፋ ሊወጣ አይደለም። እሱ በይፋ ከወጣ በኋላ እዚህ ያሉ አካላት በይፋ የወጣውን እሱን ደግፈው እንቅስቃሴ ቢያደርጉ ኮንሲኩዌንሱን ያውቁታል። በቃ ለይቶላቸው ወንድሞቻቸው ነው በአጋሮቻቸው እስካልተቀላቀሉ ድረስ ፒፒ ሆነው በአማራ ትግል ውስጥ ሆነው ግን መሸወድ እንደማይቻል ያውቁታል። በይፋ እሱን ደግፈው ከዛ አማራ ትግል ውስጥ እንቆያለን ማለት እንደማይችሉ ያውቃሉ። ስለዚህ ተጠቀመባቸውና እስከ ትናንት ድረስ ተጠቀመና ትናንትና ዛሬ መግለጫ እንደሚሰጥ ሳይነግር ልረሸን ሊሄድ ምናምን በቃ ይሄ ነው፣ ይሄ ፍሬም ይደረግ፣ ሊረሸን ነው በሉ፣ እንትን በሉ፣ በዚያ መለጠ፣ በዚህ ሮጠ፣ ተክሌ ነው በሉ፣ እንትን አንጭቃቀቡ ተባለ። ሲወረወሩ አለ ዛሬ ከቀንድ አውጣ ጋር ብቅ አለ። ዛሬ ከቀንድ አውጣ ጋር ብቅ ሲል ማስረሻ ሰጤ አውጋዥ መስሎ ለመቅረብ ሲሪየስሊ እንዴ ትላንትና ሊረሸን ነው። አሁን የሰው አእምሮ ያለው ሰው ካለ ትላንትና ሊረሸን ሲላመለጠ ምናምን ሳይሆን ማንም ይረሽን ከባዴን ጋር ለመደራደርና ድርጅቱን ይዞ ለመሄድ ፕሮግራም አውጥቶ ስራውን ሲሰራ ነበረ። ሰዓቱ አሁን ነው በቃ መምጣት አለብህ አሉት፣ ሄደ። ከዛ በኋላ መግለጫ ፕሮሰስ እያደረገ ነው። ምን ሌላ ድራማ ለመፍጠር መሯሯጥ ምንድነው የሚሰራው? ማስረሻ ሄደ። በመሄዱ ምክንያት ግን አፋድ የሚባልን ድርጅት ይዞ ነው ሄደው ወይ አንድ ሌላ ሁለተኛ ሶስተኛ ስራ አስፈጻሚ ይዞ ነው ወይ ሄደው? እኔ የለም አንድ ሰው ሁለት ሰው ሶስት ሰው አይከተለውም እያልኩ እኮ አይደለም። አፍተር ኦል አፋድ የሚባለው ድርጅት ስራ አስፈጻሚ የሚባለው 15ቱ ቢሄድ ራሱ እኮ ድርጅቱ ሄዳ ሊባል አይችልም። አደረጃጀቱን እናውቀዋለን። በእያንዳንዱ ጠቅላይ ግዛት ምን ያህል ክፍለ ጦር፣ ምን ያህል ብርጌድ፣ ምን ያህል ሻለቃ፣ ምን ያህል አደረጃጀት እንዳለው እናውቃለን። እንዴ አጠቃላይ የትግሉ ማቀፍ እኮ ምንድነው ሚዲያ ላይ በሚመጣው ወይም ምርጥ ፎቶ በሚያሳየው ልክ እኮ አይደለም። እንደ መሬት ላይ ያለው ትግል እኮ በንብርክክ ያገዛዙን ሰራዊት በንብርክክ የሚነዳ እኮ ነው። አየር ኃይል ያለው መካናይዝድ ያለው ምናምን ያለው ናይ እንደ ድርጅት ደግሞ መዋቅር አለው አፋድ። በህይወት የሚያስደስተኝ ነገርም ብኖርም ባልኖርም የሚያስደስተኝ ነገር ቢኖር የዶክተር አብይን አገር መምራት እንደማይችሉ ለአማራ ህዝብ ቀድሜ በማስገንዘቤና የአማራ ህዝብም አጠቃላይ የኢትዮጵያ ህዝብም በሳቸው ላይ የጣለውን ተስፋ ማንሳቱን ሳይ በህይወቴ ከህወሓት መጥፋትና ሞት በላይ የሚያስደስተኝ የኔ ሰውዬ የተንኮል አካሄድ ማጋለጤ ነውና በዚህ እኔ አላፍርበትም። አሁንም ዝም ያልኩት ያው
ከዚያ በኋላ የፈጠሩት ብዥታ አለ። ያንን ህዝቡ በራሱ መንገድ ካጠራ በኋላ እኔን እንዳግዝ ህዝቡ ሲፈልገኝ እገባለሁ በሚል ነው። ያው ዶክተር አብይ ብዙ መንገዶችን ይከተላሉ። የአማራ ባለስልጣናትን ልብ ለማደንዘዝ ያው ከዚህ ከአማላይ ንግግራቸው በተጨማሪ አንደኛ አዲሱ አረጋን ጨምሮ ሌሎችም እንደዚህ በአማራ ህዝብ ላይ ሴራ እየሰራን ነው፣ ቁማር እየተጫወትን ነው እያሉ ያኔ ሲናገሩ ሪዮት ሚዲያ እንዲያውጥቶ ታይተው ከሆነ አዲሱ አረጋ የተናገሩት እናንተ ዝም ብላችሁ እኛ ምን ሰራው እንሰራለን እያሉ እንደዚህ አንተ ሲሉ ባዲን ጥያቄ ያነሳል። ነፍሳቸውን ይማርና ዶክተር አምባቸው ይሄንን ስራ አስፈጻሚ ላይ ሲያነሱ ኦፒዲዮ እኮ እንኳን እነሱን እኔም ራሴ ግማሽ አማራ ነው ወደሚል ዝም ብሎ ተራ የሆነ መልስ አለ አይደል? በቃ ያችን ለመድረክ ፍጆታ እና ጥያቄውን ለማደብዘዝ የተጠቀሙበት ላይ እነዚህ ማኪያቬሊያን ፖለቲክስ ይጠቀማሉ። ሰውየው እዚህ 4 ኪሎ አካባቢ ያሉ አሮጌ መጽሐፎችን የፍልስፍና መጽሐፎችን እየተጠቀሙ ሰውን እንዴት ማታለል እንደሚቻል ልችን ይዘዋል ብዬ አስባለሁና በመጨረሻ የአማራ ፋኖ ህዝባዊ ድርጅት የአማራን ህዝብ ጥያቄና የኢትዮጵያን ሉዓላዊነት የኢትዮጵያን የግዛት አንድነት እና የኢትዮጵያን ጥቅም በአስከበረ መንገድ ተነጋግረናል። ኢትዮጵያ ሀገራችን እየተወራረሰ መጥቶ እኛ ኃላፊነት ላይ እኛ ትከሻ ላይ ወድቋል። ይሄንን ኃላፊነት በአግባቡ መወጣትና የተለያዩ የተገንጣይና የሌላ የባዕድ ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄም እንዳልሆነና በዚያ መንገድም የህዝብ ጥያቄ መመለስ እንደማይችል ተረድተው በሌላ መንገድ ያሉ በተለያዩ የኢትዮጵያ አካባቢ ያሉ ትጥቅ አንስተው የሚንቀሳቀሱ ወገኖች ይህንን ፈለግ በመከተል ወደ ውይይት መጥተው በጠረጴዛ ዙሪያ ችግሮቻቸውን ተነጋግረው እንዲፈቱ ጥሪ ያቀረብኩ ለተደረገው ስምምነትና ንግግር እና ይሄንን ፋሲሊቴት ላደረጋችሁ በሙሉ የከበረ ሰላምታዬን አቀርባለሁ። በአማራ ህዝብ ውስጥ ሌላው እየሰሩ ያሉት በአማራ ህዝብ ውስጥ አንድነት እንዳይኖር እየከፋፈሉ ነው በሚል ፌብሩዋሪ 24 ላይ ጽፌያለሁ። የጎጥ አጀንዳውም የሚያራግበው ብአዴን እንዳይነካ በቃ በዚህ ደግሞ አሁን በሚመጣው ብአዴን ደግሞ አሁን ለምሳሌ ብአዴን በህወሓት ዘመነ መንግስት ሁመራን ወልቃይት ምናምን ሽጧል አይደል? ራያን ሽጧል አይደል? አሁን ደግሞ ለነዚህ ደግሞ አዲስ አበባን እየሸጠ ነው። ገብቷል? ስለዚህ ይህንን ድርጅት ደግፈህ እንዳይነካብኝ ብለህ እሱንም ደግሞ ስትነካው እኔ እኮ የጎንደር ተወላጅ ስለሆንኩኝ እኔ እኮ የደብረ ማርቆስ ተወላጅ ስለሆንኩኝ የፍኖተ ሰላም የዚህ ተወላጅ ስለሆንኩኝ ቢልህ እኔ ላይ ቦታ የለውም። የአማራ ህዝብም ይሄን መቀበል አለበት ብዬ አላስብም። በነገራችን ላይ ቅድም እንደ ጨዋታ ስታነሳለኝ የዚህ ድጋፍ ምናምን በሚል እዚያም ጓደኞች ሲያነሱልኝ እኔ ድርጅትን ደግፌ የድጋፍ ሰልፍ አላደርግም። ብአዴን አብንም ያደም ባልደረስም ሌላው የድርጅት ሰልፍ ያደርግ እኔ ፕሮፌሽናል ነኝ። በዛ መልኩ ነው የምሄድና የድጋፍ ሰልፍ አላደርግም። እኔ ሰልፍ አደርጋለሁ። ሰልፍ የማደርገው ግን ይሄን የጎጥ አጀንዳ የሚዘጋ ሰልፍ ነው የማደርገው። የአማራ ህዝብ አንድ እኛ አማራን በአማራነታችን ነው እየሞትን ያለነው እንጂ ጎጃም ይሁን አልዳንኩም፣ ጎንደር ይሁን አልዳንኩም፣ ወሎዬ ይሁን አልዳንኩም የሚል ሰልፍ ግን አደርጋለሁ። ህዝብን የማዳን ነው ይሄን ሰልፍ። ኢትዮጵያ ሀገራችን እየተወራረሰ መጥቶ እኛ ኃላፊነት ላይ እኛ ትከሻ ላይ ወድቋል። ይሄንን ኃላፊነት በአግባቡ መወጣትና የተለያዩ የተገንጣይና የሌላ የባዕድ ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄም እንዳልሆነና በዚያ መንገድም የህዝብ ጥያቄ መመለስ እንደማይችል ተረድተው በሌላ መንገድ
ያሉ በተለያዩ የኢትዮጵያ አካባቢ ያሉ ትጥቅ አንስተው የሚንቀሳቀሱ ወገኖች ይህንን ፈለግ በመከተል ወደ ውይይት መጥተው በጠረጴዛ ዙሪያ ችግሮቻቸውን ተነጋግረው እንዲፈቱ ጥሪ ያቀረብኩ ለተደረገው ስምምነትና ንግግር እና ይህንን ፋሲሊቴት ላደረጋችሁ በሙሉ የከበረ ሰላምታዬን አቀርባለሁ። አመሰግናለሁ።